ሚስጥረ ሰማያት ደራሲ ጤንነት ሰጠኝ ወይም ወልደ ሩፋኤል፣ አሳታሚ ነገረ ጥበብ ማዕከል። በ2004 ዓ.ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪው ሥርዓት The Order of the High Priest ነው። ሚስጥረ ሰማያት 6ኛው ዓመት 2ኛው ቀን። ይህ በሆነ በሰማያ ሰማያት በ6ኛው ዓመት በ2ኛው ቀን የአዋፍ ቅርጽና ባህሪ ያላቸው ፍጥረታት ከሰለጠኑበት ስፍራ ማደሪያውን ያደረገው መልአክ ወገኖቹን አስከትሎ አዳምን ለማየትና ለመርዳት ወደ መሬት መጣ። ይህ መልአክ ይህችን እኛ የምንኖርባትን መሬት በሰማያ ሰማያት ከሚኖሩ ፍጥረታት መካከል ለመጀመሪያ ጊዜ የረገጠና የባረከ መልአክ ነው። እኛም በተገለጠልን ጥበብ መሰረት ይህ መልአክ ቅዱስ ገብርኤል ብለን የምንጠራው መልአክ እንደሆነ አወቅን። ቅዱስ ገብርኤል ለምን ወደ አዳም መምጣት አስፈለገው ስል ሽማግሌውን ጠየቅኳቸው። አዳም የዋህነትን ገንዘቡ አድርጎ ተፈጥሯልና የምድራዊውንም ይሁን የሰማያተ ሰማያትን ምስጢር የሚያስረዳው ረዳት ያሻዋል። ምነው ከጥበብ ማደሪያ የወጣ እስትንፋስ በአዳም ላይ ይገኝ የለም እንዴ? ይህን አስተምረውን ቢባል እርግጥ ነው አዳም የጥበብ ማደሪያ የክብር ወራሽ እንደመሆኑ ከዚህችው ከጥበብ ማደሪያ የወጣ እስትንፋስ ከእርሱ ጋር ይገኛል። ይኸውም በዚህ ምድር ከሚመላለሱ ስጋውያንና ደማውያን ፍጥረታት በተለየ እሱ ብሩህ አእምሮ እንዲኖረው ሆኗል። እና መልአኩ የሚያስተምረውን ሊያስተውል ይችላል። ሌሎቹ ፍጥረታት ግን ከጥበብ ማደሪያ የወጣ እስትንፋስ ከእነርሱ ጋር ስለማይገኝ ምንም ቢማሩ በሰማያት ያሉ ረቂቅ የሆኑ ምስጢራትን ማስተዋል አይችሉም አሉ ሽማግሌው። መልአኩ የጥበብ ማደሪያ ወራሽ የሆነውን አዳምን ተመልክቶ እጅግ ደስ አለው። አባት የሚወደውን ሕፃን ልጁን ሲያገኝ ይህ እንዲህ ነው፣ ያኛው ደግሞ እንዲህ አይደለም እያልና እየተንከባከበ እንደሚያስተምረው አዳምንም አስተማረው። ከእርሱም ጋር በምድራዊ ሰማያት አቆጣጠር 1 ቀን ያህል ቆየ። በ3ኛው ምድብና በ4ኛው ምድብ ማደሪያቸውን ያደረጉት መላእክት ግን ወደ አዳም ሳይመጡ ከዛው ከማደሪያቸው ስፍራ ቆዩ። ለምን እነዚህ መላእክት እንደ ቅዱስ ገብርኤል ወደ አዳም ሳይመጡ ቀሩ አልኳቸው። እነዚህ መላእክት ያልመጡበት ምክንያትም በሰማያዊ ሰማያት በ2ኛው ምድብ የሚገኙ መላእክት ከሚገኙበት ስፍራ እነሱ እንዳይገኙ በሁለቱ መካከል የጨለማና የብርሃን ድንበር በሰማያት ሕግ የተበጀ ስለነበር ነው። እነሱም ከአዳም ጋር ያለው መልአክ እስኪሄድ ድረስ ርቀው የተቀመጡት ለዚህ ነው። በስንዴው እርሻ የሚገኝ ገበሬ ማሳውን ትቶ እስኪሄድ ድረስ ዝንጀሮ በርቀት ሆኖ እንደሚጠብቅ መሆኑ ነው ብለው ፈገግ አሉ። በምድራዊ ሰማይ በ3ኛው ቀን የከበሩ መላእክት አዳምን ወደ ገነት ይዘውት ገቡ። ገነት በዚህ ምድራዊ ሰማይ ከሚገኙ ስፍራዎች ሁሉ የከበረች ነች። የምትገኘውም የአዋፍ ቅርጽና ባህሪ ያላቸው ፍጥረታት ከሰለጠኑባቸው ስፍራዎች በሁለተኛነት ከሚገኙ ስፍራ የተወሰነ ስፍራ በሚሸፍን ቦታ ላይ ነው። በዚህ ምድብ 7 ስፍራዎች ይገኛሉ። ለእነዚህም ስፍራዎች በሌሊት ብርሃናቸውን የሚሰጡ 3 ጨረቃዎች አሉ። አንደኛው ጨረቃ በስተሰሜን አቅጣጫ ሙሉ ብርሃኑን እንደያዘ ይታይና ለሰባቱም ስፍራዎች ብርሃኑን እየከፈለ ይሰጣል። ሁለተኛው ጨረቃ በስተ ምስራቅ በሙሉ ብርሃኑ ታይቶ በመጀመሪያ ላይ ከሚገኙ ስፍራዎች ቀድሞ ኋላም ለተቀሩት 4 ስፍራዎች መግቦ ይጠፋል። ሶስተኛው ጨረቃ በስተ ደቡብ አቅጣጫ ታይቶ በከፊል ለሁሉም ስፍራዎች ብርሃኑን መግቦ ይጠፋል። በምድራዊ ሰማያት አቆጣጠር በ7 ዓመት አንድ ጊዜ እነዚህ ጨረቃዎች በአንድነት ብርሃናቸውን ከፀሐይ ከፍለው በመውሰድ ለእነዚህ ስፍራዎች ይሰጣሉ። በእነዚህ ስፍራዎች ዙሪያ እጅግ ለቁጥር የሚታክቱ ከዋክብት ይገኛሉ። መላእክት አዳምን አጅበውና ሞሽረው ወደ ገነት ካስገቡት በኋላ ስለ ገነት አኗኗርና ሥርዓት አስተማሩት። በገነት ለተድላና ለደስታ የሆኑ ዘንድ የተፈጠሩ በሌሎች ምድራዊ ስፍራዎች የሌሉ ተክሎች ይገኛሉ። ከእነዚህም ውስጥ ሥጋዊ ደማዊ የሆነ ምድራዊ ፍጥረት የማይመገባቸው ተክሎች አሉ። እነዚህ ተክሎች በሰማያተ ሰማያት ከተፈጠሩና እንዲነኳቸው ሥልጣን ካላቸው ፍጥረታት በስተቀር ማንም ሊነካቸው አይችልም። ከነዚህ መካከል ጥበብን የሚገልጹ በምድራዊ ሰማያት ከሚገኙ ሥጋዊና መንፈሳዊ ደዌዎች የሚፈውሱ ታላላቅ ድንቅ ተአምራትን የሚያደርጉ ተክሎች ይገኙባቸዋል። እነዚህንም ተክሎች የሚመግቡ ወንዞች በየሸለቆውና በየሜዳው ላይ ይፈሳሉ። እነዚህንም አዳም ይጠብቃቸው ዘንድ አስተማሩት። አዳም ወደ ገነት የገባባት ዕለት በገነት አቆጣጠር
ስድስተኛ የሆነች ዕለት ነች። በዚህች ዕለት ሳምንት መላእክት ሔዋንን ሞሽረው ወደ ገነት ይዘዋት መጡ። በዚህች ዕለት አዳምና ሔዋን በገነት በመላእክት ታጅበው የደስታ ጊዜያቸውን አሳለፉ። ይህም ቀን በመላእክት ዘንድ የፍቅር ቀን ተብሎ ታሰበ። መላእክት ለምን አዳምን ወዳልተፈጠረበት ስፍራ ይዘውት ለመሄድ ፈለጉ አልኳቸው። እርግጥ ነው ገነት የንስር ቅርጽና ባህሪ ያለው ፍጥረታት ከሰለጠነባቸው ስፍራዎች አንዷ ነች። ነገር ግን አዳም ምንም እንኳን መኖሪያው በመሬት ቢሆንም የምድራዊ ሰማያት ገዢ እንደመሆኑ በገነትም መኖር ይቻለዋል። ዋናው ግን መላእክት እነሱ ወደሚኖሩበት ስፍራ ወደ ገነት አዳምን ይዘውት ሊሄዱ የፈለጉት አዳም በሰማያ ሰማያት የምትገኝ መንግሥተ ሰማያት ወራሽ ነው። በዚህም ምክንያት አዳም ለመላእክት ወንድማቸው ነው። እናም ሰው ወንድሙን እሱ ከሚኖርበት የተሻለ ስፍራ አስጠግቶት እንደሚያኖረው እነርሱም እሱን ወስደው እነሱ ከሚገኙበት ስፍራ ሊያኖሩት ፈለጉ። ከዚህም ቀን በኋላ በምድራዊ ሰማያት በአራተኛው ቀን አዳም መሬት ሲኖር በነበረበት ወቅት የሚያውቃቸው ሥጋዊ ደማዊ ፍጥረታት ከማደሪያቸው ወጥተው ሊጠይቁት መጡ። ከዚህም በኋላ በምድራዊ ሰማያት በአራተኛው ቀን አዳም መሬት ሲኖር በነበረበት ወቅት የሚያውቃቸው ሥጋዊ ደማዊ ፍጥረታት ከማደሪያቸው ወጥተው ሊጠይቁት መጡ። እነዚህ ሥጋዊ ደማዊ የሆኑ ፍጥረታት ወደ አዳም መምጣታቸው አዲስ ቤት የገባን ሰው ድሮ የሚያውቁት ወዳጆቹ እየመጡ ለመድክ እንዴት ነው ብለው እንደሚጠይቁት መሆኑ ነው። ይህም ባይሆን አዳም ገዢያቸው እንደመሆኑ ከሱ ዘንድ ቀርበው ታዛዥነታቸውን ሊያሳዩ ፈልገው ወደ እርሱ መጡ። በእርግጥ እነዚህ ፍጥረታት ገዢያቸውን አዳምን ብለው ስለመጡ ገነት እንዲገቡ ተፈቀደላቸው እንጂ አዳም ከዚህ ባይኖር ኖሮ ከገነት መግባት ባልቻሉ ነበር። ሰው ንጉሥ ወዳጅ ቢኖረው ከቤተ መንግሥት ካለማንም ከልካይ ገብቶ እንደሚወጣ መሆኑ ነው። በዚህ ሁኔታ ሥጋዊ ደማዊ የሆኑ ፍጥረታት በየዕለቱ ከማደሪያቸው ስፍራ እየወጡ በወገን በወገናቸው እየሆኑ ዕለቱን ከአዳም ደርሰው በገነት ሲጫወቱ ውለው ዕለቱን ከማደሪያቸው ገብተው ያድራሉ። በእርግጥ እነሱ ዕለቱን ወጥተው በዕለቱ የሚመለሱ ይመስላቸዋል እንጂ እንደተባለው ከማደሪያቸው ወጥተው ወደ ማደሪያቸው ለመመለስ አንድ ቀን ብቻ አይበቃቸውም። የገነት አንድ ቀን በሌሎቹ ምድራዊ ሰማያት ስፍራዎች በርካታ ቀናት ይሆናል። ስለሆነም እነሱ በጠዋት ከማደሪያቸው ስፍራ ወጥተው ብዙ ቀናት ሲጓዙ ውለው በገነት ጠዋት ረፋዱ ላይ ይደርሳሉ። ከዛም በገነት ከአዳም ጋር ሲጨዋወቱ ውለው ከሰዓት በኋላ አመሻሽ ላይ ወደ ማደሪያቸው ይሄዳሉ። በመንገድ ብዙ ቀናት ቆይተው ፀሐይ ስታዘቀዝቅ ምሽት ላይ ከማደሪያቸው ስፍራ ይደርሳሉ። እናም በገነት አንድ ቀን ብቻ መቆየታቸውን ተመልክተው ዕለቱን ወጥተው ዕለቱን የተመለሱ መሰላቸው አሉ። እናም በዚህ ሁኔታ በምድራዊ ሰማያት የሚገኙ ሥጋዊ ደማዊ ፍጥረታት አዳም ዘንድ ውለው አመሻሽ ላይ ወደ ማደሪያቸው በወገናቸው ሆነው በደስታ እየፈነጠዙ በምድራዊ ሰማያት ላይ ቁልቁል ሲወርዱ በሦስተኛው ምድብ የአራዊት ባህሪና ቅርጽ ካላቸው ፍጥረታት መኖሪያ ስፍራ ማደሪያቸውን ካደረጉት መላእክት ወገን የሆነው መልአክ ከማረፊያው ስፍራ ወጥቶ ተመለከታቸው። ይኸውም ግጦሽ ብለው አመሻሽ ላይ እየፈነጠዙ ወደ ቤታቸው እንደሚመለሱ ከብቶች መሆኑ ነው። እናም ይህ መልአክ ይህንን እንግዳ የሆነበትን ክስተት ለማወቅ ከማደሪያው ስፍራ ወጥቶ ከመንገድ ጠበቃቸው። ከወዴት ትመጣላችሁ ሲል ጠየቃቸው። ጌታችን አዳም ዘንድ ውለን ተጨዋውተንና ተደስተን መጣን አሉት። ከአዳም ዘንድ ሄዳችሁ መዋላችሁ ደህና፣ ግን ምን አግኝታችሁ ነው እንዲህ ተደሰታችሁ ሲል ጠየቃቸው። ከአዳም ፊት ቀርበን ተገዥነታችንን ለማሳየትና ለመስዋዕት እንድንሆነው አስበን ከመካከላችን የመረጥከውን አርደህ ብላል ነው። እሱም በገነት ሁሉ ነገር አለ፣ ምን አጥቼ እናንተን አርጄ እበላለሁ? በገነት ከሚገኘውና ሥጋዊ ደማዊ የሆነ ፍጥረት ከማይበላው ተክል በስተቀር ሁሉም መብላት እችላለሁ በማለት እኛን መርቆን አሰናበተን ብለውት ወደ ማደሪያ ስፍራቸው ሄዱ። ይህም መልአክ ወደ ማደሪያው ተመለሰ። እኛም እንደተገለጠልን ጥበብ መጠን ይህ መልአክ ዲያብሎስ ብለን የምንጠራው መልአክ እንደሆነ አወቅን። በምድራዊ ሰማያት በአምስተኛው ቀን ማለዳ ላይ ሥጋዊ ደማዊ የሆኑ ፍጥረታት እንደ ልማዳቸው ከማደሪያቸው ወጥተው አዳም ወደሚገኝበት ገነት ጉዟቸውን ጀመሩ። ዲያብሎስ ከመንገድ ጠበቃቸው። በሁለተኛው ምድብ የሚገኙት የአዕዋፍት ቅርጽና ባህሪ ያላቸው ፍጥረታት ዲያብሎስ ከሚገኝበት ስፍራ ቀድመው ደረሱ። ምነው ለዚህ ሌሎቹን ቀድመው ደረሱ ቢባል አዕዋፍት የሚገኙበት ስፍራ ለገነት ቅርብ ነው።
ገነት ከሰባቱ ስፍራዎች ውስጥ በሁለተኛነት በሚገኙ ስፍራ ላይ ስትገኝ፣ እነዚህ ፍጥረታት በዚሁ ምድብ በሶስተኛው ስፍራ ላይ ይኖራሉ። የተቀሩት 5ቱ ስፍራዎች ላይ ምንም ፍጥረት አይኖርባቸውም። ዲያብሎስም እነዚህን ቀድሞ የመጡትን ፍጥረታት እንዳገኛቸው ወደምትሄዱበት ወደ ጌታችሁ ወደ አዳም ይዛችሁን ሂዱ ሲል ጠየቃቸው። እነሱን በትኩረት ሲመለከቱት ከቆዩ በኋላ አዳም ፊት ለመቆም አዳም የዚህ ምድራዊ ሰማያት ገዢ መሆኑን ማመን ብቻ ይበቃል። ይህንን ብታምን ካለማንም እርዳታ ገነት ልትገባና ከጌታችን ከአዳም ፊት ልትቆም ትችላለህ በማለት የባህሪውን ሐሳብ ተረድተው ትተውት ሄዱ። ዲያብሎስም ተስፋ ሳይቆርጥ እዛው ስፍራ ቆሞ ሳለ በአራተኛው ምድብ ላይ የሚገኙ የእንስሳት ቅርጽ ያላቸው ፍጥረታት መጡ። ዲያብሎስም እንደቀድሞ እነዚህም ወደ አዳም ይዘውት እንዲሄዱ ጠየቃቸው። ራስህን አዳም ፊት ሊያቆም በሚችል ደረጃ ብቁ ለማድረግ ጣር። ከዚህ በኋላ ካለማንም እርዳታ በራስህ ጥረት ገነት መግባት ትችላለህ። ስለምን ራስህን ለዚህ ደረጃ አታዘጋጅም ብለው ጠየቁት። ዲያብሎስ ምላሽ ሳይሰጣቸው በሶስተኛው ምድብ ላይ የሚገኙትን አራዊቶች መጠበቅ እንደጀመረ ወዲያው የአራዊት ባህሪና ቅርጽ ያላቸው ፍጥረታት ከስፍራው ደረሱ። ከነዚህ ፍጥረታት መካከል የምትመደበው እባብ ከሌሎቹ ተነጥላ ለብቻዋ ቆማለች። ምነው ከወገኗ ተለይታ ቆመች ቢባል በሶስተኛ ምድብ ከሚገኙት አራዊት እባብ መልከ መልካም ነች። እጅግም ሳታጥር እጅግም ሳትረዝም ልከኛ ሆና የተፈጠረች ነች። እንደው ምን ያህል ትሆናለች ቢባል በዚህ መሬት የምናውቃትን የግመል ግልገል ታክላለች። በእርግጥ በመጠን እጅግ የገዘፉ እሷን የሚመስሉ ፍጥረታት አሉ። ግን እባብ ከነዚህ ጋር ስትነጻጸር የተስተካከለ የሰውነት ቅርጽ አላት። እናም እባብ በዚህ ልከኛ በሆነው ተክለ ሰውነቷ እጅግ ትኩራራለች። ዲያብሎስም ይህንን የእባብን ጸባይ ስላስተዋለ ወደ አዳም ይዛው እንድትሄድ ከሌሎቹ ነጥሎ እሷን ብቻ ጠየቃት። እባብም በልቀት እየተመለከተችው እንዳንተ ያለ ፍጥረት ከኔ ጋር አይሄድም አለችው። እርግጥ ብለሻል፣ ያንቺ ውበት ከኔ ጋር ሊነጻጸር የሚችል አይደለም። ነገር ግን ከዚህ ሁሉ ፍጥረት አንቺን መምረጤ መልከጥፉ ከመልከ መልካም ጋር አብሮ ሲታይ መልከጥፉነቱ ይሰወርለታል። እንዲሁ የመልከ መልካሙ ውበት ጎልቶ የሚታየው ከመልከጥፉ ጋር ሲታይ ነው። መልከጥፉ ባይኖር እንዴት መልከ ቀና ተለይቶ ይታወቃል ሲል ጠየቃት። እባብም የመልከ መልካምነቷን ነገር በዲያብሎስ አንደበት ስትሰማ እጅግ ተደሰተች። ትክክል ነህ አለች እባብ። ይዛውም ለመሄድ ተስማማች። በዚህ ሁኔታ ዲያብሎስና እባብ አብረው ወደ ገነት ጉዟቸውን ጀመሩ። ገነት በሁለተኛው ስፍራ ላይ የተወሰኑ ቦታዎች ላይ የሚገኝ ስፍራ ነው። እንደው ምን ያህል ስፋት አለው ቢባል እኛ ደንከል ብለን በዚህ ምድር የምንጠራው ስፍራ መጠን ይሆናል። ዲያብሎስና እባብ ገነት ከምትገኝበት ስፍራ እንደተቃረቡ ሜዳውን ጨርሰው ከተራራው ላይ ሳሉ ይህ መንገድ ካልተጋገዝን የሚገፋ አይደለም። ስለዚህ ትንሽ መንገድ እኔ ልሸከምሽ፣ እኔ ሲደክመኝ ደግሞ አንቺ ትሸከምኛለሽ አላት። እባብም በዚህ ሐሳብ ተስማማች። ዲያብሎስም እባብን ተሸክሞ አቀበቱን ትንሽ እንደወጣ እኔ ደከመኝ፣ አንቺ ደግሞ በተራሽ ትንሽ ተሸከሚኝ አላት። እባብ ተራዋን ስትሸከመው ከውስጧ ገብቶ ተሰወረ። ከዚህም በኋላ እባብ ሊላዋን ስታ መንገድ የሚበራት የሚያናግራት በውስጧ ተሰውሮ የሚገኘው ዲያብሎስ ሆነ። የርኩስ መንፈስ የተጠናወታቸው ሰዎች እንደሚሆኑት መሆኑ ነው። በዚህ ሁኔታ እባብ የቀኑ ግማሽ በሚሆንበት ወቅት በገነት ምድር አዳምና ሔዋን ከሚኖሩበት ኤዶም ከሚባለው ስፍራ ደረሰች። እስከዚህ ሰዓት የት ቆይተው ነው ስል ሽማግሌውን ጠየቅኳቸው። ገነት እስኪደርሱ ድረስ የሚጓዙት በደመና ላይ ስለነበረ እንደ ልባቸው ሐሳብ መንገዳቸው በተራራና በአቀበት እየተመሰለ ብዙ ጊዜ ወሰደባቸው። ይህም ባይሆን ይህ ሰዓት ፀሐይ የሚበረታበት ሁሉም ፍጥረታት ከጥላ ስር ሆነው የሚያርፉበት መሆኑን ዲያብሎስ ስለሚያውቅ በራሱ ስልጣን አዘገያት ማለትም ይቻላል አሉ። ያም ሆነ ይህ በዚህ ሰዓት አዳም በኤዶም ገነት በሚገኘው የአትክልት ስፍራ ብቻውን ነበር። አዳም በዚህ ስፍራ ምን ይሰራል አልኳቸው። አራዊት እንስሳትና አዕዋፍ ስጋዊ ደማዊ የሆኑ ፍጥረታት የማይበላውን ተክል እንዳይበሉ ይጠብቃቸዋል አሉ። እባብም አዳም ወደሚገኝበት ስፍራ ሄደች። እዛም እንደደረሰች
የፍጥረታት ሁሉ ገዢና ፈጣሪ አዳም እንደምን አረፈድክ አለችው። አዳም ግራ ገባው። የፍጥረታት ፈጣሪ አይደለሁም፣ እንዴት ያለ ንግግር ነው የምትናገሪው አላት። ከዚህ በፊት እንዲህ ያለ ንግግር ስትናገር ሰምቷት አያውቅም። በሌላ በኩል ሁኔታዋ ሁሉ ከዚህ በፊት ከሚያውቀው በጣም ተቀይሯል። ከዚህ በፊት እንዴት ነበር የሚያውቃት ቢባል እባብ እጅግ ኩራተኛ ስለነበረች እንኳን እንዲህ ያለውን እንግዳ ነገር ልትናገር ቀርቶ ለጠየቋት ነገር ምላሽ የምትሰጠው በግድ ነው። ይህም ባይሆን የመንፈሷን አለመረጋጋት ተመልክቶ ይህንን አላት ማለትም እንችላለን። እባብም አዳምን ትታው ወደ ሔዋን ሄደች። እንደተባለው ጊዜው ፀሐይ የበረታችበት እኩለ ቀን ስለነበር ሔዋን ከኤዶም ገነት ከሚገኝ የዛፍ ጥላ ስር ተቀምጣለች። እባብም ወደ ሔዋን ተጠግታ እንደ ሁል ጊዜ እጠይቅሻለሁ እያልኩ እንዲህ ረፍት ሆነሽ የማገኝሽን ቀን አጥቼ ቆየሁ። ለመሆኑ በዚህ በገነት ከሚገኙ ተክሎች እናንተ የምትበሉት የትኛውን ተክል ነው ስትል ጠየቀቻት። እዛ ማዶ በገነት መካከል ላይ ከሚገኘው ከዕፀ በለስ ተክል በስተቀር ሁሉንም እንበላለን። ይህ ተክል ስጋዊ ደማዊ የሆነ ፍጥረት የማይበላው ስለሆነ እንኳን ይንበላው ቀርቶ በእጃችን እንኳን እንዳነካው ተከልክለናል አለች በእጇ ስፍራውን እያመለከተቻት። እናንተ የምድር ሁሉ ገዢ ሆናችሁ ሳለ ምድር ያፈራችሁ ሁሉ ብትበሉ ምን አለበት? እኔ የሚመስለኝ መላእክት ይህንን ተክል የከለከሏችሁ እንደነሱ እንዳትሆኑ ፈልገው ነው። ለመሆኑ አይታችሁ ታውቃላችሁ? ነገርኩሽ፣ ይህ ፍርሃት በሁለታችንም ዘንድ ስላለ አንድም ቀን ወደዚህ ስፍራ ሄደን አናውቅም። ግን እንዳልሽው እኔም ሁልጊዜ ለምን እንደከለከሉ ልክ እንዳንቺ አስባለሁ፣ ላይውም እጓጓለሁ። ግን አዳም ይቀየመኛል ስል ነገሩን ተዋለሁ አለቻት። ምን ነው ሔዋን የዕፀ በለስን ፍሬ ከዚህ በፊት አታውቀውም ነበር ማለት ነው ስል አጠገብ የሚገኙትን ሽማግሌ ጠየቅኳቸው። አዳም እንደነገራት በገነት ምድር ይህ ተክል መኖሩን ታውቃለች እንጂ በዓይኗ ተመልክተው አታውቅም። የዕፀ በለስ ተክል የሚገኘው በኤዶም ገነት መካከል ላይ ነው። እነሱም ከዚህ ስፍራ እንዳይደርሱ ስለተከለከሉ ወደዚህ ስፍራ በጭራሽ ሄደው አያውቁም። ዛሬ ግን ሔዋን የእባብን ቃል ሰምታ ይህ የዕፀ በለስ ተክል ምን እንደሚመስል ለማወቅ ፈለገች ሲሉ መልስ ሰጡኝ። ከዚህ በኋላ እባብና ሔዋን ይህ ዕፀ በለስ ዛፍ ወደሚገኝበት ስፍራ ተያይዘው ሄዱ። እዛም እንደደረሱ እውነትም የዕፀ በለስ ዛፍ ሲያዩት እጅግ የሚያስደስት ፍሬውን በገነት ከሚገኙ ፍሬዎች ሁሉ እጅግ የሚያስጎመጅ እንደሆነ ተመለከቱ። ሔዋንም ከዚህ የዕፀ በለስ ፍሬ ቆርጣ ወደ አዳም ይዛ ሄደች። ምነው ለራሷ አዛዋት በላም ነበር፣ ለምን ወደ አዳም ይዛ መሄድ ፈለገች ስል በድጋሚ ሽማግሌውን ጠየቅኳቸው። አንድም እሷ ያየችውን ፍሬ ለሱ ልታሳየው፣ በሌላ በኩል አዳም በዚህ ሰዓት በገነት ከሚገኙ ዛፎች የሚበላውን ፍሬ ለቅሞ ይዞ በመምጣት ከሷ ጋር የሚመገብበት ወቅት በመሆኑ እሷም ያገኘችውን ይዛ አብረው ልትመገብ አስባ ሲሆን ይህም ካልሆነ እባብ ከአዳም ጋር አብረው እንዲበሉ ስለመከረቻት ነው ማለትም ይቻላል አሉ። ሔዋን ከእባብ ተለይታ አዳም ከሚገኝበት ስፍራ ከደረሰች በኋላ እሱ ያመጣውን ፍሬ በጋራ እየተመገቡ ሳለ እሷ ይዛ የመጣችውን ዕፀ በለስ ፍሬ አሳየችው። ነገር ግን ከየት እንዳመጣችው አልነገረችውም። አዳምም የዕፀ በለሱን ፍሬ ሲመለከት እጅግ ያማረና ለመብላት የሚያጓጓ መሆኑን ተናገረ። በዚህ ጊዜ ሔዋን ከያዘችው የዕፀ በለስ ፍሬዎች አንደኛውን ለራሷ አንደኛውን ለአዳም አጎረሰችው። አዳም የፍሬውን ጣዕም እያደነቀ አጣጥሞ ሊውጥ ሲዘጋጅ ሔዋን ይህ ፍሬ ስጋዊ ደማዊ የሆነ ፍጥረት የማይበላው ዕፀ በለስ እንደሆነ ነገረችው። እሷ ግን ፍሬውን አላምጣ ውጣው ነበር። ምነው እኩል አይደለም እንዲጎረሱት እሷ ከመቼው ዋጠችው ስል ሽማግሌውን ጠየቅኳቸው። ያጎረሰችው ፍሬ ዕፀ በለስ መሆኑን ልትነግረው ቸኩላ እሷ ቶሎ ውጣ ለሱ ነገረችው ማለት ይቻላል አሉ። ወዲያው አዳም የበላው የዕፀ በለስ ፍሬ መሆኑን ሲያውቅ በድንጋጤ ከተቀመጠበት ተነስቶ አብሮን እንዳጣ ሰው የሚይዘውን የሚጨብጠውን አጣ። ሔዋንም እንዲሁ ተለወጠች። ሁለቱም እየተሯሯጡ የዕፀ በለስ ዛፍ ከሚገኝበት ስፍራ ሄዱ። ስለምን የዕፀ በለስ ዛፍ ወደሚገኝበት ስፍራ ሄዱ አልኳቸው። ራቁታቸውን መሆናቸውን ሲያውቁ ራሳቸውን ለመደበቅ ሄዱ። ወይም የበሉት ፍሬ ያልዋቸውን ነስቷቸው እያሯሯጠ ወደዛ ስፍራ ወሰዳቸው። ይህ ሱስ የሚያስይዝ ተክል የበሉ ሰዎች
ሱስ ያስያዛቸውን ተክል ካላገኙ እንደሚያቅበዘብዛቸውና ተክሉን ለማግኘት እንደሚሄዱ ማለት ነው አሉ። እናም እዛ ከደረሱ በኋላ በበለስ ቅጠል ኀፍረተ ሥጋቸውን ሸፈኑ። በሰሩትም ሥራ አፍረው በኤዶም ገነት ተክሎች መካከል ተደበቁ። በስድስተኛው ቀን ጠዋት ረፋድ ላይ በምድራዊ ሰማይ የሚኖሩ ሥጋዊ ደማዊ ፍጥረታት እንደተለመደው አዳምና ሔዋን ከሚኖሩበት ገነት መጡ። በዚህ ዕለትም ሔዋንና አዳም በገነት ተክሎች መካከል እንደተደበቁ ነው። በዚህ ዕለት በጥበብ ማደሪያ አምሳል መላእክት አዳምን ለማየት ወደ ገነት መጡ። ነገር ግን አዳምን በቀድሞው ስፍራ አላገኙትም። ከከበሩ መላእክት መካከል አንዱ የሆነው ቅዱስ ገብርኤል አዳም አዳም ከወዴት ነው ያለው ሲል ተጣራ። ድምፅን ሰምቻለሁ፣ ነገር ግን ራቁቴን ስለሆንኩ ወደ አንተ እንዳልመጣ ፈራሁ ሲል አዳም መልስ ሰጠ። ራቁትህን እንደሆንክ ማን ነገረህ? ነው ወይንስ አትብላ ከተባልከው ዕፀ በለስ ፍሬ በላህ አለው። ከእኔ ጋር እንድትሆን የሰጠኝ ሴት አበላችኝ አለ። ስለምን ሴት አላት? በስሟ ይጠራትም ነበር ስል አብሮኝ የሚገኙትን ሽማግሌ ጠየቅኳቸው። እጅግ ስላዘነባት ወይም ስለተጣሉ በስሟ ሊጠራት አልፈለገም ሲሉ ባጭሩ መለሱልኝ። መልአኩም ሔዋንን ጠየቃት። ይህ ያደረግሽው ነገር ምንድን ነው አላት። እባብ አሳሳተችኝ ስትል ምላሽ ሰጠች። መልአኩም እባብን ጠየቃት። ነገር ግን እሷ ስለሆነውና ስለተደረገው ነገር ምንም የምታውቀው ነገር ባለመኖሩ መልስ ከመስጠት ተቆጠበች። በዚህን ጊዜ መልአኩ ተቆጥቶ ከጥበብ ማደሪያ የወጣውን የፍርድ ቃል ነገራቸው። እባብን አንቺ ሥጋዊ ደማዊ የማይበላውን ተክል እንዲበሉ ምክንያት ሆነሻልና ከምድራዊ ሰማይ ፍጥረታት ሁሉ ተለይተሽ የተረገምሽ ሁኚ አላት። ሔዋንን የምድር እባብን ነገር ሰምተሽ ዕፀ በለስን በልተሻልና በድካምሽና በጥረትሽ ሁሉ ይፈረድብሽ አላት። አዳምንም የሔዋንን ነገር ሰምተህ በልተሃልና ስላንተ የምትኖርባት ምድር የተረገመች ትሁን፣ ኑሮህም ጣርና ጋር የበዛበት ይሁን ሲል በሦስቱም ላይ ፈረደባቸው። በእርግጥ ይህ ፍርድ ለጊዜው በእነሱ ላይ የመጣ ይመስላል። የኋላ ኋላ ግን ይህንን ፍርድ የሚወስደው ዲያብሎስ ነው። ከዚህም በኋላ መላእክት አዳምንና ሔዋንን ከሰው ወገን እንደሆኑት ፍጥረታት እርቃናቸውን እንዳይሆኑ የቁርበት ልብስ አለበሷቸው። አዳምም በዚህ ዕለት ዕጣን፣ ቀናት፣ ሉባንጃ፣ ሰንበል የሚባሉ ሽቶዎችን ሰብስቦ በማጠን ለአምላኩ መልካም ማዕዛን አቀረበ። መላእክትም ኤዶም ከሚባለው ስፍራ ይዟቸው ወጡ። ዳግመኛም ወደዚህ ስፍራ እንዳይገቡና እንዳይሳሳቱ ጠባቂ መልአክ በኤዶም ገነት ተቀመጠ። በዚህ ዕለት አራዊት፣ እንስሳትና አዕዋፍት እያዘኑ ከገነት ከወጡ በኋላ ወደ ማደሪያቸው ስፍራ ተበተኑ። በምድራዊ ሰማያት የሚኖሩ ፍጥረታት ዳግመኛ ገዣቸው የሆነው አዳም ላይ የተፈረደው ፍርድ እስኪያበቃ ድረስ እርስ በርሳቸው ሳይተዋወቁና ሳይገናኙ በየማደሪያቸው ይኖራሉ። ይህም በአዳም መሳሳት ምክንያት የመጣ ነው። ከእንግዲህ በምድራዊ ሰማያት ላይ ከአንዱ ስፍራ ወደ ሌላው ስፍራ መንቀሳቀስ አይችሉም። በዚህም እያዘኑና እያለቀሱ ለመጨረሻ ጊዜ ተሰነባብተው ወደ መጡበት ተመለሱ። እኛም ዳግም እነዚህ ፍጥረታት እንደ ቀድሞው ተሰብስበው እየተደሰቱ የሚታዩት መቼ ይሆን ስንል እያዘንን ራሳችንን ጠየቅን። ከዚህ ፍርድ ጋር ሞት ተከትሎ ስለገባ አሁን ሁሉ ነገር ተረስቷል። በሌላው ዓለም የሚገኙና በአንድ ወቅት ከኛ ጋር ሲደሰቱ የነበሩ ፍጡራን መኖራቸውን ዛሬ ላይ ማንም አያውቅም። የዚህ ምድራዊ ሰማያት ፍጥረታት ይህንን ሳያውቁም ወደማያውቁበት ስፍራ ይወሰዳሉ። የፍጥረታት ሁሉ ተስፋ የምድራዊ ሰማያት ገዢ የሰው ልጅ ሆኖ ሳለ የሰው ልጅ ግን ከሌሎች ፍጡራን አንሶ ሲገኝና ይህንን በሌሎች ፍጡራን የተጣለበትን አደራ መወጣት አቅቶት በጊዜያዊ ቁሳዊ ነገሮች ተተብትቦ ሲታይ ምን ማድረግ ይቻላል? ምንም እንኳን በዚህ በተመለከትነው ሁላችንም ልባችን ቢነካም የጀመርነውን ከፍጻሜ ለማድረስ ቀጠል። ከዚህ በኋላ አዳምና ሔዋን ይኖሩበት ከነበረው ኤዶም ከሚባለው ስፍራ ርቀው በዚህቹ በሁለተኛው ምድብ በምትገኘው ስፍራ ላይ ተቀመጡ። አዳም ረዳት እንድትሆነው የተሰጠችው ሔዋን ትእዛዝን እንዲያፈርስ ምክንያት ስለሆነችው እሷን ያገኘበትን ቀን ረገመ። ላያትም ስላልወደደ ከሷ ተለይቶ
በሐዘን ብቻውን ተቀምጦ ሳለ ከከበሩ መላእክት አንዱ የሆነው ቅዱስ ገብርኤል አዳም ከተሰደደበትና ከሚያዝንበት ስፍራ መጣ። ይህ መልአክ ከሌሎቹ መላእክት በተለየ ለአዳም ቅርብ የሆነ መልአክ ነው። አዳምንም እንዳገኘው ሔዋን ወዴት ነች ሲል ጠየቀው። እኔ አላውቅም ሲል አዳም እጅግ በመረረ ሐዘን ውስጥ ሆኖ መለሰ። አካልህና ሕይወት አይደለች እንደምን ያለችበትን አታውቅም አለው። እሷን ያወቅኩበትና ያገኘሁበትን ቀን ረገምኩት ሲል አዳም ምላሽ ሰጠ። አዳም ዛሬ በደረሰብህ ሐዘን ሳቢያ እሷን ልታሳዝናትና ልታስቀይማት አይገባ። አሁንም ቢሆን ወደፊትም ቢሆን ሕይወትህ እሷ ነች። ለክብር ስፍራ የፈጠረህ መቼም ቢሆን በሐዘንህና በመከራ ውስጥ አይጥልህም። ይህንን ሐዘንህን ተመልክቶ ይቅር ይልሃል። አሁን ተነስተህ ወደ እሷ ሂድ አለው። አዳምን ሔዋን ወደምትገኝበት ስፍራ ሲሄድ ብቻዋን ተቀምጣ ስታለቅስ አገኛት። አጽናናትም፣ አብሯትም ሆነ። አዳም ለክብር ስፍራ የፈጠረው ፈጣሪ ይቅር ይለው ዘንድ ሰውነቱን እያደከመ ለመጾም ለ40 ቀናት ጸሎት ጀመረ። ሔዋንም እንዲሁ እንደ አዳም በጾምና በለቅሶ ወደ ፈጣሪዋ ታለቅስ ጀመር። አዳምና ሔዋን በዚህ ሁኔታ 39 ቀን እንደሞላቸው ዲያብሎስ ሊፈትናቸው ወደ እነሱ መጣ። በቅድሚያም ወደ አዳም በመምጣት አዳም በፍጹም ልቦና የጸለየው ጸሎት በፈጣሪ ዘንድ ተሰምቷል። ከወደክበት ተነስተህ ቁም፣ ፈጣሪ ሰጥቶ ወደ ነበረችው የኤዶም ገነት ልውሰድህ አለው። ንስሐ የገባሁባቸውን ቀናቶች ልጨርስ 1 ቀን ነው የቀረኝ። በአንደበቴ የተናገርኩትን ልፈጽምና እሄዳለሁ ሲል ምላሽ ሰጠው። ድሮም ቢሆን አንተ የታዘዝከውን መች ትፈጽማለህ በማለት ሔዋን ወደምትገኝበት ስፍራ ሄደ። ሔዋን ጸሎታችሁ ከፈጣሪያችሁ ተሰምቷል ብዬ ለአዳም ብነግረው ንስሐ የገባሁባቸውን ቀናት ልጨርስ በማለት ትእዛዜን አልቀበል አለኝ። ትናንት ፈጣሪያችሁ ያዘዛችሁን ቃል ተላልፎ ከገነት ወጣ። ዛሬ ደግሞ ወደ ገነት ተመለስ ያለውን ቃል አልቀበልም አላት። ንስሐ የገባንበት ምክንያት ይህ አይደለም እንዴ? ለምንድን ነው ወደ ገነት የማይሄደው? በማለት ጸሎቷን አቋርጣው ተከተለችው። ዲያብሎስም ሔዋንን አስከትሎ መንገድ እንደጀመረ አዳም ተከትሏቸው መጣ። ዲያብሎስም አዳምና ሔዋንን አስከትሎ የኤዶም ገነት በሚገኝበት አቅጣጫ ይዟቸው ትንሽ እንደተጓዙ ከፊት ለፊታቸው በመቆም እኔ ማን ነኝ ሲል ጠየቃቸው። እኛን ወደ ገነት እንድታስገባን ፈጣሪ የላከ መልአክ ነህ አለው አዳም። ይህን ጊዜ ዲያብሎስ እንዳላወቁት ስለተረዳ ተንከትክቶ ሳቀ። ከገነት እንድትወጡ በእባብ ልቦና አድሬ ያሳትኳችሁ እኔ ነኝ ብሏቸው ተሰውሮ ካጠገባቸው ወደ መጣበት ሄደ። ምነው መላእክት በሚገኙበት ስፍራ ዲያብሎስ አይገኝም አልነበረም? እንዴት ወደዚህ ስፍራ በግልጽ ሊመጣ ቻለ? ስል ሽማግሌውን ጠየኳቸው። እርግጥ ነው በሁለተኛው ምድብ የሚገኙ መላእክት ባሉበት ስፍራ ዲያብሎስ አይገኝም። ነገር ግን አሁን አዳምና ሔዋን የሚገኙበት ስፍራ በብርሃን መላእክት ከሚጠበቀው ስፍራ እጅግ የራቀ ነው። በሌላ በኩል አዳምና ሔዋን አሁን ሀብተ መንፈስ ቅዱስ ከነርሱ ስለራቀ በመላእክት ጥበቃ ስር አይደሉም። ስለዚህ ዲያብሎስ ሊቀርባቸው ይችላል አሉ። አዳም ሰው በመሆኑ አዝሎ ከመሬት ወድቆ አለቀሰ። ምንድነው ሰው መሆኑ ያሳዝነው ቢባል የዋህነቱና አላዋቂነቱ ናቸው። ሰው የዋህ እንደመሆኑ ከሁሉም ነገር በሚያንሰው አንደበት የተነገረውን ያምናል። አላዋቂ እንደመሆኑ የሚመጣበትን ከወዲሁ ለይቶ አያውቅም። በዚህ ጊዜ ከከበሩ መላእክት አንዱ የሆነው ቅዱስ ገብርኤል ወደ እርሱ መጣ። አዳም ሰው በመሆን አትዘን፣ የከበረች ጥበብ ጊዜዋ ሲደርስ ከማደሪያዋ ወጥታ እንደ ሰው በዚህ ምድር ተመላልሳ ታድንሃለች። ይህ እስኪሆን ድረስ ወደ ተፈጠርክባት መሬት ሄደህ ኑር አለው። መላእክትም አዳምና ሔዋንን በገነት አቆጣጠር ከ7 ዓመታት ቆይታ በኋላ ከገነት ምድር ወደ ርስት ሀገራቸው ይዘዋቸው መጡ። በእርግጥ አሉ ሽማግሌው፣ በእርግጥ አዳምና ሔዋን በገነት የተቀመጡት 7 ዓመታት ነው። ይሄውም በመሬት 7000 ዓመት መሆኑ ነው። ነገር ግን የኖሩት በገነት እንደመሆኑ ኃይል፣ ጊዜና ግዝፈት በእነሱ ላይ ያሳደረው ለውጥ የ7 ዓመት ብቻ ስለሆነ ይሄው የ7 ዓመት ቆይታቸው በመሬት 7 ዓመት ሆኖ ተቆጥሯል
አሉ። አዳም ወደዚህ ምድር ከመጣ በኋላ ስለዚህ ምድር ዘመን አቆጣጠር እንዲሁም አሁን እኛ የተመለከትነውንና ወደፊት የምናየውን የምድራዊ ሰማይና የሰማይ ሰማያት ምስጢራት መላእክት አስተማሩት። አዳም በገነት እንደተማረው በተፈጠረበት ምድር የሚመገበውን ያርስና ይዘራ ጀመር። ነገር ግን የዘራው እስኪደርስለት ድረስ የሚመገበውን ማግኘት እንዲችል ከመጀመሪያው ጀምሮ በሐዘኑም ይሁን በደስታው ያልተለየውን ከከበሩ መላእክት አንዱ የሆነውን ቅዱስ ገብርኤልን ጠየቀው። መልአኩም አዳም ሲወርበት ወደ ነበረው ገነት በመሄድ በዛ ሰልጥነው ለሚገኙት የአዕዋፍ ቅርጽና ባህሪ ላላቸው ፍጥረታት ነገራቸው። እነሱም በአንድ ቀን ጀንበር ርዝማኔያቸው 80 ሜትር በሆኑ 3 ዋሻዎች ለአዳም የሚሆነውን ምግብ አምጥተው አስቀመጡለት። ይህንን ካደረጉለት በኋላም ወደ አዳም መጥተው ተስፋ የተሰጠህ ጊዜ ሲደርስ ከኛ ቁጥር በላይ በዝተህ ወደ ገነት ትመጣለህ። በዚያን ጊዜ ልጆች ዛሬ ላንተ እኛ የዋልንልህን ውለታ ሊያውቁት አይችሉም። እናም ልጆች አንተ ክብርህን አጥተህ ከገነት በወጣህ ጊዜ በሐዘን ወቅትም ቢሆን እኛ እንዳልተለየንህ ያውቁ ዘንድ ጽፈህ አስቀምጥላቸው አሉት። አዳም እንደተባለው ያለፈባቸውን ታሪኮች እንዲሁም ከመላእክት የተማራቸውን ጥበቦች ለልጆቹ ማስተማሪያና ምስክር ይሆን ዘንድ በፈጣሪ እርዳታ በድንጋይ ጽላት ላይ ጽፎ አስቀመጣቸው። ይኸውም የአዳም ርስት ሀገርን ብርት ተብሎ በሚጠራው ስፍራ ይገኛል።